ከፋፍሎ መግዛት የገዢዎች ቅዠት። የጠቅላይ ሚኒስትር አብይ አህመድ የኤሚሬትስ ንግግር የአፍ ወለምታዊስ ሆድ ያባውን ጭብጨባም ያወጣዋል። በአብዮታዊ ዲሞክራሲያዊ እምነት የለሽ ርዕዮተ ዓለም ተምነሽንሸው ለአምባገነናዊ ልምሻ ምርኩዝ ሆነው ባደፈው ስርዓት ውስጥ በስነ ልቦናዊ መመረዝና መበከል ከልጅነት እስከ ዕውቀት እንቆዩበትም ለስርዓቱ ታማኝ በመሆን ከእግረኛ ወታደርነት የደህንነት ተቋምን እስከ መምራትም ደረሱም። በፈረንጆቹ ሚሊኒየም ዓለማችን የገባችበትን የሃይማኖት አጣብቂኝ ተከትሎ እርስዎ ራስዎን ለምዕራቡ ገበያ ማዘጋጀት ነበረብዎትና የጅማዋ በሻሻ ከተማ ከአሊፍ ባታ ጀምሮ ያስታጠቀችዎትን የእምነት ዘለበት በጠስኩኝ አሉንና የኢትዮጵያ ሚሊኒየም ፍልቅልቅታ ሲበሰርም እንደ አዲስ ተወለድኩ ወይም ቦርናጌን ነኝ አሉን። በርግጥም እምነት የግል ምርጫው ቢሆንም አደጋው በእምነቶች መካከል ዥዋዥዌ ለመጫወት መሞከሮት ነውና ትንሽ ማለቱን ፈለኩ ይላል ጋዜጠኛና አክቲቪስት ሳዲቅ አህመድም። በርከብና መንበር ስሌቶ ህወሓትን እርከብ አድርገው ሊሆን ይችላል ለያኔው የርዕዮተ ዓለም ተመላኪ አባቶ መለስ ዜናዊ ጠረጴዛ ላይ የጅማውን የሃይማኖት ግጭት የተመረኮዘው የእርስዎ ጥናት መቅረቡ ድብቅ አይደለም። ዛሬም የሚያላምጡት መለሳዊ ሱፊ ሰለፊ ማስቲካ ካፎም አልጠፋም። ሆድ ያባውንም ብቅል ያወጣዋል እንደሚባለው አንዳንዴ ምጡቅ የሃይማኖት ተንታኝ መሆን ሲቃጣውትም የሚያስወነጭፏቸው ቃላቶቹም ስጋት ይፈጥራሉ። የአወሊያው ትግል እንዲጀመር ድምጻችን ይሰማ እንዲወለድ ብዙዎች እንዲታሰሩ ብዙዎችም እንዲሰደዱ ካደረጉ ሰዎች መካከል እርስዎ አንዱ መሆኑን ለምን ይዘነጋል? የአንድነትና የሰደቃ መርሃ ግብሮች ሕገ መንግሥትን በኃይል ለመናድ በሚል ትርጓሜ ከሽነው በመጻፍ ለአለቆቹ እንካችሁ ያለው ለመሆኑ ማን ሆነና? የድምጻችን ይሰማ እንቅስቃሴም ገሰገሰናም ቄሮን ወለደም። ንቅናቄው ፋኖንና ሌሎችን አስከትሎ በእርሶ አጠራር እርካብ ሆኖትና 4 ኪሎም አስገባውት። ካንደበቶ አንድም ቀን እንኳን ድምጻችን ይሰማ አለማለቶ ሆድ ሲያውቅ ዶሮ ማታ መሆኑም ግልጽ ነው። ስለዚህ በእርሶ ቀመር መሰረትም ህወሓትም ሆነ የሙስሊሙ ትግል ለእርሶ መንበርና እርካብ ነበሩ ማለት ነውን? የዋሁ ህዝባችን አብይ የሚባል አድብቶ ሰሪን ሳይሆን ፕሮፌሰር ሃጋይ ኤርሊክና ዶክተር ሽፈራው ተክለማርያም የሚባሉ ስሞችንም ይዞ ቀረም። ሃይማኖትን መቀየር ለምን? በስልጣን ጥም ሃይማኖቴን ቀየርኩ ያሉት የቀድሞ ባልደረባዎት አቶ ሽመልስ ከማል አባታቸው ሐጂ ከማል በአፄ ኃይለ ሥላሴ ዘመነ መንግስት ያሳረፉት ታሪካዊ ሰንበር በሕይወት ካሉ አባቶች ሕሊና ውስጥ ፈጽሞ አልጠፋም። በእስላማዊ ታሪክ ውስጥ ሃይማኖቴን ቀየርኩ የሚሉ ሰዎች የሚያደርሱት ጥቃት በጉልህ ይታወቃል። ስለዚህ ሙስሊሙ ማህበረሰብ እርሶን በጥርጣሬ ነው የሚመለከቱት። ነገር ግን እድል እንስጣቸው እስኪ እንያቸው በሚል ስሌት 2 ዓመት በአንክሮ ተመለከትኖት ስንዝር እየሰጡ ክንድ ይወስዳሉ። በአደባባይም ቃል ይገቡና በቢሮክራሲ ቀፍድደውም ይይዛሉ። የማህበረሰቡን የለውጥ ፍላጎት በረጅም ገመድ እንዲታሰር አድርገው እርሶ በፈጠሩት ርቀት ብቻ እንዲወራጭ ማድረጉንም ቀጠሉ። ይህ ሳያንስ ሙስሊሞች በተለያዩ መስጊድ ሱፊ ሰለፊ ብለው ይሰግዳሉ ተብሎ ኤሚሬት ውስጥ በሬ ወለደ መታወጁ እምነቱን ካጨረተ ሰው መሰማቱ የንቃት ደወልም ሆኗል። በዱባዩ ንግግሮት ላይ የሙስሊምና የክርስቲያን መከፋፈል የተለያየ ነው በማለት አጋንነው ሲናገሩ ነበር። በመሰረቱ በዓለማችን ላይ ያሉት ሙስሊሞች መሰረታዊ በሆነ የእምነት ትግባሬ የማይለያዩ ናቸው። 5 የእምነት መሰረትና 6ቱን የእምነት መሰረቶች ተግባሪዎች ናቸው። ተመሳሳይ መዳረሻ ያለውን ትግባሬ በማደባለቅ የኢትዮጵያው ሳያንሶ ሳውዲ አረቢያ ድረስ ገስግሰው የሱፊ የሰለፊ መስጊድ ማለቶ ጥራዝ ነጠቅነቶን ፍንትው አድርጎ የሚያሳይ ነውና እባክዎን ጠቅላይ ሚኒስትር ሆይ የኢስላም ጉዳይን ለሙስሊሞች ይተውለት። እንደማጠቃለያ ህዝባችን የአቡዳቢን የእምነት ክትባት ፈጽሞም አይሻም። ሂሳቡን በዲሞክራሲ እንተሳሰበዎታለን ብሎ ማህበረሰቡ ቢዘጋጅም ተከፋይ ወዶ ገብና አጋጣሚን ጠባቂ ጥቅመኛ ካድሬዎቹ ዲሞክራሲ ላሳር የሚሉትን ፕሮፓጋንዳውን ጀምረውታል። ህዝበ ሙስሊሙ መስዋዕትነት የከፈለበት ለውጥን አሻጋሪ ሆናል ያለው ኢህአዲጋዊ ተመራጭ ደርግ በመጨረሻ ሰዓት ከሶሻሊዝም ወደ ቅይጥ ኢኮኖሚ ተሸጋገርኩ እንዳለ ሁሉ
አቤታዊ ዲሞክራሲን በብልጽግና ወልውሎ ኢህአዴግን የማስቀጠሉ ሥራም ተጧጡፈዋል። ስለዚህም የሚወጣ አቀበት መኖሩን ከወዲሁ ማየት ይቻላል። ሱፊ ሰለፊ በሚለው ስሌትና ከፋፍለህ ግዛው በመጅሊሱ ውስጥ አጀንዳ እንዲፈጠር እየተደረገ መሆኑን እየታየ ነው። ማህበረሰባችን የብስራት ዜና ተሰማ ብሎ ተደስቶ ስሜቱን በአደባባይ አሳይቶ አገርን በለውጥ እርከን ለማበልጸግ ቢሰማራም የዋሮ ገመድ ጉተታ ግን እንደቀጠለ ነው። ሙስሊምን ከፋፍለው በተለያዩ ስያሜዎች ፈርጆ የተመናመነ ተቋም እንዲኖረው ህወሓት የጀመረው ሴራ ዛሬ ባይቆምም የሞጣ ሙስሊም ተጠቂዎች መልሶ ለማቋቋም በተደረገው ርብርብ የገዢዎች ሴራ ምኞት እንደሚሆንም ህዝባችን አሳይቷል። ኢኮኖሚያችን የአቡዳቢን እርዳታ ቢያገኝም መሳጅዶቻችን ግን የአቡዳቢን ጣልቃ ገብነትን ፈጽሞ አይሹምና የአቡዳቢውን መርፌም አስገድዶ መውጋቶን እባክዎት ያቁሙ። እጆችዎትን ከመስጅዶቻችን ላይ ያንሱ። ልብ ያለው ልብ ይበል። ሳዲቅ አህመድ